ሰላም ጤና ይስጥልን በመላው በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን ኤርትራውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ ለመከታተል ለምትፈልጉና በመከታተል ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የአሜሪካ የኢሚግሬሽን የፖለቲካና የማህበራዊ የዜናና የመረጃ ጊዜም ሁለት እጅግ በጣም አስፈላጊ ዜናዎችና መረጃዎችን ይዘንላችሁ መጥተናል። የመጀመሪያው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለአሜሪካውያን የታቀደውን የቤት አቅርቦት ሰረዙት። ለህዝብ የሚጠቅም ነገር ሲሆን ፊታቸውን የሚያዞሩ ፕሬዝዳንት ተብለዋል። ዝርዝሩን ሰሙታላችሁ። በርካታ ትውልደ ኢትዮጵያውያን ኤርትራውያን ተስፋ አድርገው ነበር። በአሜሪካ ምድር ቤት ይኖረናል ብለው አስበው ነበር። ነገር ግን ፕሬዝዳንቱ መርዶ ነው ያቀረቡት። የኛ ሰው የሆኑት የተከበሩ ጠበቃ ሙሉ ዓለም እውነተኛ አስተማሪ የኢሚግሬሽን ኬዝ ይዘው ለኢትዮጵያውያን ኤርትራውያን መግለጫና ማብራሪያ ሰጥተዋል። በተለይ ይሄኛው እጅግ በጣም ከኢሚግሬሽን ጋር በተያያዘ ማለት ነው ኬዝ ላላችሁ ትውልደ ኢትዮጵያውያንና ኤርትራውያን በሙሉ እጅግ በጣም አስተማሪ ፕሮግራም ነው ይዘንላችሁ የመጣ ነው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ በቀጥታ የነዚህንና የሌሎችን ዜናዎችና መረጃዎች ዝርዝሩን ከኢትዮ ቨርቴክስ እንድትከታተሉ በአክብሮትና በትህትና እንጠይቃለን። አሁን ወደ ዝርዝር መረጃዎቹ በቀጥታ አልፌያለሁ። ወደ ቀዳሚው ዜናና መረጃ ስናልፍ የኛ ሰው የሆኑት የተከበሩ ጠበቃ ሙሉ ዓለም ከኢሚግሬሽን ጋር ተያይዞ እውነተኛ ገጠመኝ በመያዝ ለትውልደ ኢትዮጵያውያን ኤርትራውያን ያስተላለፉት ልዩ ማብራሪያና መግለጫ እሱ ከመቅረቡ በፊት ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለአሜሪካውያን የታቀደውን የቤት አቅርቦት መሰረዛቸውንና ፊርማውንም ማስቀረታቸውን የሚገልጸውን ሰበር ዜና እናቀርብላችሁ። Mr. President, what about this federal court ruling? Are you going to hold everything hostage? Mr. President, what about Mr. President, what about this? Mr. President. President Donald Trump says he will not sign a major housing bill until Congress passes an elections reform bill. NBC4's Conan Nolan joins us live with how this is shaking up Washington. Conan. That's right. So congressional Republicans have learned that with President Trump, you never know what's going to happen. But when it came to the celebration over a newly passed bill designed to increase the ability of Americans to afford a home, well, they weren't expecting a no-show. If you ever want to know why we always keep our phones close, it's because the news is actively happening while we're on the air, including 2 minutes ago, where President Trump put a post on Truth Social saying that he was actually canceling signing that big bipartisan housing bill that just passed. Again, bipartisan through Congress. Trump was supposed to sign it today. Now he's saying he is canceling it until such time as we pass the Save America Act. He says he considers that bill to be a national emergency. This is once again, as we were talking about potential own goals from the president to Republicans in Congress, many of these Republicans planned to run on this bill, trying to tackle affordability issues ahead of the midterms. Of course, Democrats were going to do the same thing. የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለአሜሪካውያን የታቀደውን የቤት አቅርቦት ሰረዙት። ለህዝብ የሚጠቅም ነገር ሲሆን ፊታቸውን የሚያዞሩ የመጀመሪያው የአሜሪካ ፕሬዝዳንት ተብለዋል። ነገሩ እንዲህ ነው። በአሜሪካ በነጩ ቤተ መንግስት የቤት አቅርቦት እንዲፈረም ለፕሬዝዳንቱ ቀርቦላቸው ነበር። ቀኑም ከትናንት በፊት በተካሄደው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሴቭ አሜሪካ አክት በሚለው ፕሮግራም ላይ በተካሄደው የፊርማ ስነ ስርዓት ነበር ይሄ ፕሮግራም የተሰረዘው። የፊርማ ስነ ስርዓቱ ሊከናወን ጥቂት ሰዓታት ሲቀሩት ትራምፕ በራሳቸው ማህበራዊ ሚዲያ ላይ የሚከተለውን መልእክት በፍጥነት አስተላለፉ። ብሔራዊ አስቸኳይ ጊዜ አዋጅ ነው ብዬ የማስበውና በጣም የሚያስፈልገውን የሴቭ አሜሪካ አክት እስክናጸድቅ ድረስ የዛሬው የቤት አቅርቦት ጋዜጣዊ መግለጫና የፊርማ ስነ ስርዓት ተሰርዟል አሉ። ከዚህ ማስታወቂያ በኋላ ትራምፕ ከሪፐብሊካን የሴኔት አባላት ጋር ዝግ በሆነ ምሳ ላይ ተገናኝተው የድምጽ አሰጣጥ ህጉን እንዲያሳልፉ ከፍተኛ ቅስቀሳና ጫና አድርገዋል። የኮንግረሱ አፈ ጉባኤ ማይክ ጆንሰን እንደገለጹት ትራምፕ ህጉን በ10 ቀናት ውስጥ የመፈረም ህገ መንግስታዊ እድል ስላላቸው በግል ሊፈርሙት ይችላሉ ቢባልም ሁኔታው ግን እስካሁን እንዳልተፈረመ መረጃዎች እየወጡ ነው።
ነገር ግን ትራምፕ ይህንን የቤት አቅርቦት ህግ አነስተኛ ዋጋ ያለው በማለት ያጣጣሉ ሲሆን ከዚህ ይልቅ የወለድ ምጣኔን መቀነስ የቤት ችግሮችን በፍጥነት ይፈታል የሚል እምነት እንዳላቸው ተናግረዋል። ከዚህ በፊት በእኛ የዩቲዩብ ቻናልም ሳይቀር ፕሬዚዳንት ትራምፕ ለእያንዳንዱ ቤት ለሌላቸው አሜሪካውያን በዝቅተኛ ወለድ በዝቅተኛ ብድርና እንዲሁም በዝቅተኛ ዋጋ ቤት ገንብተን እናስረክባቸዋለን እያሉ ሲደነፉ ነበር። የተናገሩትን የማይፈጽሙ ፕሬዚዳንትም እየሆኑ ነው ማለት ነው። የቤት አቅርቦት ህጉ ምን ይል ነበር? የቀረበው ረቂቅና ፕሬዚዳንቱ አልፈርምም ያሉበት ምን ነበር? የዎል ስትሪት የባለሀብቶች መገደብ ነው የመጀመሪያው። ግዙፍ የፋይናንስ ተቋማት ከ350 በላይ ነጠላ መኖሪያ ቤቶችን ገዝተው እንዳይይዙ ይከለክላል። ይህም ተራው ህዝብ ቤት የመግዛት እድል እንዲያገኝ ለመርዳት ታስቦ የተዘጋጀ ነበር። ይህ እጅግ በጣም ገራሚ ህግ ነበር። ባለሀብቶች እጅግ ዝነኞችና የናጠጡ ሀብታሞች ቤቶችን በውድ ዋጋ እየገዙ ከድሃው ማህበረሰብ ላይ እየነጠቁ እየወሰዱ ነው። ከገዙም በኋላም ለገበያ እየዋሉት ነው። ተከራይቶ ለመኖር ግለሰቦች ተቸግረዋል የሚል ነበር የቀረበው። እናም ይህ ረቂቅ ህግ አሁን አልተፈረመም። ባለሀብቶች አሁንም እንደፈለጉም ቤቶችን እየቃረሙ እየሰበሰቡ እየገዟቸው ነው። ድሃው ከነሱ ጋር ተወዳድሮ ቤት መግዛት አልቻለም። የአሰራር ሂደቶችን ማቀላጠፍ ነበር። አዳዲስ ቤቶችን በፍጥነት ለመገንባት እንዲቻል የአካባቢ ጥበቃ ክለሳዎችን ያፋጥናል ወይም ያስቀራል የተባለ አዲስ ህግ ነበር። ባጭሩ አንድ አሜሪካን ሀገር የሚኖር አንድ ግለሰብ እዚህ አሜሪካን ሀገር ቤት መግዛት ወይም መስራት ቢፈልግ ያለው ቢሮክራሲ፣ የአካባቢ ጥበቃ፣ የግንባታ ሂደት፣ አጠቃላይ ህጋዊና ሌሎች መሰረታዊ ሂደቶች በፍጥነትና ከዚህ በፊት የነበሩ ማነቆዎች ተፈተው ግለሰቡ በአስቸኳይ ቤት እንዲኖረው የሚያደርግ አዲስ ህግ ነበር የቀረበው። አቅርቦትን መጨመር ነው ሌላኛው። ባዶ የሆኑ የንግድ ፎቆችንና ቢሮዎችን ወደ መኖሪያነት ለመቀየር የገንዘብ ድጋፍ ያመቻቻል የሚሉ እነዚህ ሶስት ዋና ዋና ህጎች ነበር የቀረቡት። ታዲያ ፕሬዝዳንቱ ለህብረተሰቡ የሚጠቅም ነገር ሲሆን እጃቸው ይያዛል፣ እጃቸው ይታሰራል። ህብረተሰቡን ለመረበሽ፣ ህብረተሰቡን ለማናጋት፣ ስደተኞችን ከአሜሪካ ለማባረር፣ ለማሰር፣ ለማስጨነቅ ሁልጊዜም የሚታተሩት ፕሬዝዳንቱ እንዲሁም የአንድን ሀገር ሉዓላዊ መብት በመጣስ ሂደው በአየር ለመደብደብ የማይነጋባቸው ፕሬዝዳንቱ እንደዚህ ለህዝብ የሚጠቅም ነገር ለመስራት ግን ፊርማቸው እሺ ብሎ አልታዘዘላቸውም ነው የተባለው። የአሜሪካ ህዝብ በኑሮ ውድነትና በቤት እጥረት እየተቸገረ ባለበት ወቅት ትራምፕ ይህንን ህግ የኤልዛቤት ዋረን የቤት ህግ በማለት ለጊዜው ወደ ጎን ትተውታል። እንግዲህ እሷ ዲሞክራት የሆነች ሴት ናት። በተለይ ይህ ህግ ለአሜሪካውያን እንዲመጣ ከፍተኛ ጥረት ያደረገች ናት። የእሷ ህግ ነው በሚል ይህንን አጣጥለውታል። ከዚህ ይልቅ ሌሎች የፖለቲካ ስራዎች ላይ ማተኮራቸው በርካታ አሜሪካውያንን አሳዝኗል ነው የተባለው። በአሁኑ ሰዓት የፕሬዝዳንቱ ትኩረት በስደተኞች ላይ ነበር፣ እንዲሁም የሴቭ አሜሪካ አክት ላይ ነበር ይላሉ። ምንም እንኳን የሴቭ አሜሪካ አክት ፖለቲካዊ ንግግር ከስደትና ህገወጥ ስደተኞች ጋር የተያያዘ ቢሆንም ህጉ መሰረቱ የሀገር ውስጥ የድምፅ አሰጣጥ ቁጥጥር ህግ ነው። ህጉ አሜሪካዊ ያልሆኑ ዜጎች በፌዴራል ምርጫ ላይ ድምፅ እንዳይሰጡ ለመከልከል ያለመ ነው ይላል። ፕሬዝዳንቱ በዋናነት ሴቭ አሜሪካ አክት የሚለው ካልተፈረመልኝና ካልጸደቀልኝ ሌሎች ህጎችን አላጸድቅም እያሉ ነው የሚደነፉት። ሴቭ አሜሪካ አክት የሚባለው ደግሞ የአሜሪካ ዜግነት የሌላቸው ሰዎች ምርጫ መምረጥ የለባቸውም ብሎ ያስባሉ ፕሬዝዳንቱ። እንግዲህ ምክንያቱም በተለይ በግሪን ካርድ እና በሌሎች እንዲሁም ከተለያየ ሀገር መጥተው እዚህ አሜሪካን ሀገር የሚገኙ ዜጎች ምርጫ የሚመርጡ ከሆነ ፕሬዝዳንቱን በቀጥታም እንደማይመርጡትና እንደሚጥሉትም ስለሚታወቅ ነው። እርግጥ ነው ፕሬዝዳንቱም ሌላ ተርም ምርጫ እንደማይኖረው በአሜሪካ ምድር ተረጋግጧል። ይቺ ቀሪ የስልጣን ዘመኑ እስከ መቼ አልቃ ነው እያልን እኛም እንደ ስደተኞች በጉጉት እየጠበቅነው ነው። ይህ ሰው ከስልጣኑ ቢወገድ ስደተኞች በአሜሪካ ምድር ሰላም እንደሚያገኙና የሰላም አየር እንደሚተነፍሱ ስለሚታወቅ ማለት ነው። ትራምፕ እንዲጸድቅ የሚፈልጉት የሴቭ አሜሪካ አክት እንደው በቀላሉ በጨረፍታ እናስደምጣችሁ። የዜግነት ማረጋገጫ ሰነድ ማቅረብ ነው። ማንኛውም ሰው ለፌዴራል ምርጫ ለመመዝገብ የአሜሪካ ፓስፖርት፣ የልደት ሰርቲፊኬት ወይም የዜግነት ማረጋገጫ ሰነድ በአካል ማቅረብ ይኖርበታል። ያ ማለት የግድ ዜጋ መሆን አለበት ነው የሚለው። የፎቶ መታወቂያም ያስፈልገዋል ነው። በሁሉም የምርጫ ጣቢያዎች አስገዳጅ መታወቂያ፣ ፎቶ ያለው መታወቂያ መተግበር አለበት ይላሉ ፕሬዝዳንቱም። የመራጮች ዝርዝርን ማጽደቅ ነው ወይም ማጽዳት ነው ይላል።
የሀገር ውስጥ ደህንነት መስሪያ ቤት በየወሩ የመራጮችን ስም ዝርዝር በመፈተሽ አሜሪካዊ ያልሆኑትን እንዲሰርዝ እነዚህ ናቸው እንግዲህ ሴቭ አሜሪካ አክት ብለው ፕሬዝዳንቱ ያቀረቧቸው። እነዚህ በኮንግረስ ካልጸደቁልኝ በቀር ስለ ቤት አቅርቦት የምታወሩት ነገር ለኔ ምንም አይደለም፣ እሱን አልፈርምም ነው የሚሉትም። እናም ይህ ህግ የቆመበት ምክንያት የተወካዮች ምክር ቤት ህጉን ቀደም ብሎ ቢያጸድቀውም በሴኔት ውስጥ ግን ሊያልፍ አልቻለም። የሪፐብሊካን የሴኔት መሪዎች ለትራምፕ እንደነገሯቸውና የዲሞክራቶችን ተቃውሞ ለመስበር የሚያስፈልገው 60 ድምጽ የላቸውም። በዚህ ምክንያት ሪፐብሊካኖች ለህዝቡ ሊያሳዩት የሚችሉትን ትልቅ ኢኮኖሚያዊ ድል የቤቱን ህግ ማለት ነው ትራምፕ ለሌላ ለማያልፍ ህግ ሲሉ መስዋዕት ማድረጋቸው በፓርቲ ውስጥ ከፍተኛ ቅሬታ ፈጥሮባቸዋል ነው የተባለው። ኢቭን በሪፐብሊካኖች ዘንድም ቢሆን ከፍተኛ ተቃውሞና ቅሬታን የፈጠረ ነገር ነው ፕሬዝዳንቱ ያሉት። ፕሬዝዳንት ትራምፕ ከፕሬዝዳንት ትራምፕ ጋር የተነካካ ወዳጅነትም ሆነ ሁሉም ነገር የጊዜ ጉዳይ ነው እንጂ ያበቃል። ቋሚ ወዳጅ የሚሆኑ ሰው አይደሉም። በየትኛው ጊዜ በየትኛው ሰዓት እንደሚከዱም አይታወቅም። ይሄው እስራኤል በአሁኑ ሰዓት በአሜሪካ ተከድቻለሁ እያለች ነው። ከአሜሪካ ምንም ነገር አልጠብቅም፣ እኔ ሁሉንም ነገር አደርጋለሁ፣ ወደ በቢሊየን በትሪሊየን የሚቆጠር ዶላር መድብ ያለው፣ ስለዚህ የራሴን ወታደራዊ ኦፕሬሽን አካሂዳለሁ። እስራኤል ሉዓላዊ ሀገር ናት፣ እኔ በስልጣን እስካለው ድረስ ኢራን መቼም ኒውክሌር አትታጠቅም፣ ባጭሩ ከአሜሪካ ውጭ ነን የሚል ነገር ሰሞኑን የእስራኤሉ ፕሬዝዳንት ጠቅላይ ሚኒስትር ኔታንያሁ እየተናገሩ ነው። ፕሬዝዳንቱ ወዳጅነታቸው ብዙ ርቀት የማይሄድ እጅግ በጣም አስቸጋሪ ከእድሜው መግፋትም አንጻር ሊሆን ይችላል የሚያወጣቸው ህጎች ቅዠት የበዛባቸው ህብረተሰቡን የሚጎዱና ኃላፊነት የጎደላቸው ናቸው ተብለዋል። ወደ ቀጣዩ ዜናና መረጃ በተለይ ትውልደ ኢትዮጵያውያን ደግሞ እዚህ ላይ በጣም የሚፈልጉትን የኢሚግሬሽን ዜናና መረጃ እናቀርብላችሁ። ወደ ቀጣዩ ዜናና መረጃ ስናልፍ በአሜሪካ የኛ ሰው የሆነው የተከበረ ጠበቃ ሙሉ ዓለም ስለ ኢሚግሬሽን ኬዝ እውነተኛ ገጠመኝ በመያዝ ስለ ግሪን ካርድ፣ ስለ ክሪሚናል ሂስትሪ፣ ስለ ዜግነት፣ ስለ ሶሻል ሚዲያ አጠቃቀምና ከኢሚግሬሽን ጋር እንዴት እንደሚገናኝ እንዴት ኬዛችን እንደሚያበላሽብን ልዩ ትምህርታዊ መግለጫ ለትውልደ ኢትዮጵያውያን ኤርትራውያን አዘጋጅተዋል። የጠበቃችን ንግግር ሰምተን እንመለስ። ጤና ይስጥልኝ፣ እንዴት ናችሁ? ሰላም ናችሁ ወይ? የክሪሚናል ሂስትሪ በኢሚግሬሽን ላይ ያለውን ሂደት ለማውራት ነው። በዋናነት ሁል ጊዜ ማወቅ ያለባችሁ ነገር በዩኤስሲአይኤስ አፕሊኬሽናችሁ ላይ እንዳትዋሹ። ክሪሚናል ሂስትሪ ካላችሁ፣ አሬስት ካላችሁ፣ ኤኒ ካይንድስ ኦፍ ከላው ኢንፎርስመንት ጋር ኢንካውንተር ኖራችሁ ሪከርዳችሁ ላይ የሚገኝ ኤቪደንሶች ካሉ መግለጥ ይኖርባቸዋል። አንዳንድ ጊዜ በአንዳንድ ስቴቶች ለምሳሌ ሳንክቹሪ ስቴትስ የሚባሉት ላይ የአሬስት ሬከርዳችን ላይወጣ ይችላል፣ ግን ዩኤስሲአይኤስ ኢንቨስቲጌት ቢያደርግ ሊያገኘው ይችላል። ስለዚህ ምንም ነገር ዲስክሎዝ ማድረግ ይኖርብናል። ከአሜሪካ ውስጥ የተፈጸሙ ወይም ደግሞ ሌሎች ሀገሮች ላይ ኢትዮጵያን ባለ አብዛኛው ማግኘት ሊከብድ ይችላል፣ ግን ከኢትዮጵያ ውጭ የተፈጸሙ የክሪሚናል ሪከርዶች የአሜሪካን መንግስት ኢንቨስቲጌት ሲያደርግ ሊያገኛቸው ይችላል። ስለዚህ ሁል ጊዜ ኦነስት መሆን ያስፈልጋል። ጄኒዩንሊ የሪከርዳችንን መግለጽ ያስፈልጋል። ብዙ ጊዜ አድቫይስ ማድረገው ኮንሲኩዌንሱ የአለመግለጡ በጣም ከፍተኛ ነው። ምክንያቱም ዩኤስሲአይኤስ መንግስት እንደምንዋሻቸው ካሰቡ ከገመቱ ኮንሲኩዌንሱ ከፋ ነው። በተለይ ክሪሚናል ሂስትሪ ኖሮን ያን እያወቅን ዲስክሎዝ አለማድረግ ያለው ኢምፓክት በአፕሊኬሽናችን ላይ ዲና ያለው። ምክንያቱም እንደ መዋሸት አፌርሜቲቭ የሆነ ውሸት ነው ተደርጎ የሚቆጠረው እና ኦነስትሊ ዲስክሎዝ ማድረግ እንዴት ዲስክሎዝ እናድርግ? እሱን ነው አተርኒዎች የሚያስፈልጉን፣ እሱን ሎየሮች ያስፈልጉን። ምክንያቱም አንዳንድ የኤግዘምፕሽኖች አሉ። ኦኬ ሞራል ተርፒቲዩድ ይቆጠራሉ። ይሄ ክራይም ጀስት ፔቲ የሆነ የትራፊክ ማንዳቶሪ ቫዮሌሽኖች ናቸው። ኦር ሲሪየስ የሆነ ፌለኒ ነው። ኦር ለዩኤስሲአይኤስ ፐርፐስ ለኢሚግሬሽን ፐርፐስ እንደ ኮንቪክሽን እንደ ፍርድ እንደ መጨረሻ ውሳኔ የሚቆጠር ነው የሚሉትን ነገሮች ከህግ ጠበቆቻችን ጋር ማውራት ያስፈልገናል። whenever we have a criminal records blindly ምንም ነገር አፕላይ እንዳናደርግ even if አንዳንድ እውቀቱ እንኳን ቢኖረን it could be very serious የራሳችን ኢሹ ላይ ስሱ እንሆናለን፣ ሼም ይዘናል መግለጽ
በተለይ ኢትዮጵያን ካልቸር ውስጥና ይሄን ምንም አይነት ሼም እንዳይዘን ሰዎች ነን እንሳሳታለን የተለያዩ ድርጊቶች ላይ ገብተን ሊሆን ይችላል ስለዚህ ሆነስት ሆነን እንግለጽ ያን ዩኤስሲአይኤስ የሚፈልገው ከኛ በዋናነት ኦፍ ኮርስ አንዳንድ ሲሪየስ ክራይሞች አፕሊኬሽናችንን ሙሉ ለሙሉ ሊያሳግድ ይችላሉ በዋናነት ግን እኛ ሆነስት ሆነን ዲስክሎዝ ማድረጋችን ከዛ ድርጊታችን መማራችንን ሞራል ካራክተራችን መሻሻሉ አሁን ያ ፓስት ሂስትሪ እንደሆነ ከከረንት ሲቹዌሽናችን ጋር እንደማይገናኝ ኮሚኒቲ ሰርቪስ እንዳለን ቮለንቲር አገልግሎት እንደምንሰጥ በስራችን ታማኝ ታክስ ፔየር እንደሆነ እነዚህን ሁሉ መግለጥ ከቻለን ሜቢ ዩኤስሲአይኤስ ይሄን ነገር አፕሊኬሽናችን እንዲናይ ሊያስደርግ እንዳይችል አድርጎ ሊቆጥረው ይችላል ወይም ደግሞ ሲንክ ላደርገው ይችላል አፕሊኬሽናችን ግን በዋናነት ይህን ከጠበቆቻችን ጋር ማውራት እመክራቸዋለሁ። ቴንክ ዩ። በአሜሪካ የኢሚግሬሽን ጠበቃ የሆኑት ጠበቃ ሙሉ አለምን ነበር ስንከታተል የነበረው። ክቡራን አድማጭ ተመልካቾቻችን ጠበቃችን እንደነገሩን እንዳስተማሩንና እንዳብራሩት ከሆነ በአሜሪካን ሀገር ለኢሚግሬሽን ኬዝ ለግሪን ካርድ ለዜግነት ለአሳይለም ለሌሎች ነገሮችም ስናመለክት ከዚህ በፊት ከረጅም ዓመትም በፊትም እንኳን ቢሆን የክሪሚናል ኬዝ ወይም ክሪሚናል ሂስትሪ ካለን እሱን መደበቅ እንደሌለብንና ክሪሚናል ሂስትሪያችን በሆነ አጋጣሚ መረጃው ከተገኘም ለዜግነት ስረዛ ለግሪን ካርድ ስረዛ ለአሳይለም ተቀባይነት እንዳይኖረን ለማድረግ ዋናውንና የአንበሳውን ድርሻ እንደሚዋጣ ነው ጠበቃው ያብራሩልን። ጠበቃ ሙሉ አለም በሌላ በተያያዘ መረጃም የሶሻል ሚዲያ አጠቃቀማችን እንዴት የኢሚግሬሽን ኬዛችን እንዳበላሸው በሶሻል ሚዲያቸው ጽፈውልን ነበር። እሱን ነው በቀጥታ የምነግራችሁ። ከህጋዊ መስመር ውጭ መጓዝ በሊንክዲን የጓደኝነት ጥያቄ ምክንያት የስደተኝነት ማመልከቻዎች ውድቅ የሆነው አመልካች እጅግ ልብ ሰባሪና አሳዛኝ ታሪክ ብለው ይጀምራሉ ጠበቃው። ሊንክዲን ብዙ ሰው ስለማያውቀው ምናልባት አብዛኞቻችን የምናውቀው ቢሆንም እንኳን ሊንክዲን የሚባለው በተለይ የተማሩ ሰዎች ስኮላርስ ማለት ነው የነሱን ፕሮፋይል ፖስት የሚያደርጉበትና ስለነሱ ዝርዝር መረጃ የሚያቀርቡበት የምሁራን መድረክ የሚባለው ነው ሊንክዲን። ብዙዎቻችን ሶሻል ሚዲያ ላይ በተለይ ፌስቡክን፣ ቴሌግራምን፣ ዩቲዩብን፣ ኢንስታግራምን፣ ቲክቶክን በብዛት የምናውቃቸው ሲሆን ሊንክዲንን ብዙ ሰው ላይጠቀመው ይችላል። እናም እሱ ላይ ነው እንግዲህ ትልቅ ስህተት የተሰራው። እንደ ሊንክዲን ያሉ የባለሙያ ማህበራዊ ትስስር ገጾች ለስራ እድገትና ለግንኙነት እንደ መደበኛ መሳሪያ በሚታዩበት በዚህ ዘመን የዩናይትድ ስቴትስ የዜግነትና የስደተኞች አገልግሎት የሰጠው የቅርብ ጊዜ ውሳኔ ለስደተኞች ከባድ ማስጠንቀቂያ አስተላልፏል። ወደ መንግስት ባለስልጣናት በማህበራዊ ሚዲያ ለመድረስ መሞከር የነዋሪነት ወይም የዜግነት ጉዞን ሙሉ በሙሉ ሊያሳጣ ይችላል ነው የሚሉን ጠበቆችም። በቅርቡ ይፋ የሆነ አንድ የአሜሪካ ሰነድ እንደሚያሳየው አንድ አመልካች ያቀረቡት የስደተኞች ማመልከቻ በመልካም ስነ ምግባር የላቸውም በሚል ምክንያት ውድቅ ተደርገዋል። ለዚህ ዋነኛ ጥፋት ተብሎ የተጠቀሰው ደግሞ አመልካቹ የአሜሪካ የኢሚግሬሽን መስሪያ ቤት የአካባቢና የክፍለ ሀገር ዳይሬክተሮችን በሊንክዲን ለማግኘት ወይም የጓደኝነት ጥያቄ አቅርበዋል የሚል ነው። አስቡት፣ በሊንክዲን የጓደኝነት ጥያቄ ስላቀረባችሁ ብቻ ዜግነት ግሪን ካርዳችሁ ወይም አሳይለማችሁ ሲሰረዝ ምን ያህል ልብ ሰባሪ እንደሚሆንም። ለመልካም ያሰባችሁት ነገር አንዳንዴም ከጀርባ መጥፎ ነው ይወጋቸዋል። በአሜሪካ የኢሚግሬሽንና የዜግነት ሕግ አንቀጽ 101F መሰረት ለአንዳንድ የስደተኝነት ጥቅማ ጥቅሞች በተለይም ለአሜሪካ ዜግነት የሚያመለክቱ ሰዎች መልካም ስነ ምግባር እንዳላቸው ማሳየት አለባቸው ይላል። ሕጉ እንደ ከባድ ወንጀሎች ማጭበርበር ወይም የእጽ ሱሰኝነት እና የእጽ ዝውውር ያሉትን በቀጥታ ውድቅ የሚያደርጉ ጥፋቶችን በግልጽ ቢሰርዝም ማንኛውም ሌላ ድርጊት ሊያካትት የሚችል ሰፊ የትርጉም አንቀጽ ይዞ ወጥቷል ነው የሚለው። በአሜሪካ በኢሚግሬሽን መስሪያ ቤት ሰነድ ላይ እንደተጠቀሰው አንድ ሰው ቀደም ሲል ከተጠቀሱት የወንጀል ክፍሎች ውስጥ አለመካተቱ በሌሎች ምክንያቶች ያ ሰው መልካም ስነ ምግባር የለውም ወይም አልነበረውም ተብሎ እንዳይወሰን አያግደውም ይለናል። በዚህ ክስተት የአሜሪካ ኢሚግሬሽን መስሪያ ቤት ይህንን ሰፊ የውሳኔ ስልጣን በመጠቀም ድርጊቱ ህገወጥ ባይሆንም እንኳን ተቋማዊ አሰራርን ወሰንን የጣሰ ነው በሚል አመልካቹን ቀጥቶታል ነው የሚለው። እጅግ ልብ ሰባሪ ነው። በነገራችን ላይ በማህበራዊ ሚዲያ ላይ የታየው የውሳኔ አሰጣጥ ምን ይመስል ነበር? ጉድለቱስ፣ ጠንካራ ጎኑስ ምንድን ነው?
እንደ ሰነዱ መረጃ ማመልከቻቸው በሂደት ላይ እያለ አመልካቹ የሳን ሆዜ የመስክ ቢሮ ዳይሬክተርና የሳን ፍራንሲስኮ ዲስትሪክት ዳይሬክተርን በሊንክዲን ለማግኘት ሞክሮ ነበር። የኢሚግሬሽን ኬዝ አለው ግለሰቡ። በመሃል ግን የእነዚህን የኢሚግሬሽን ባለስልጣናት በሊንክዲን ኮንታክት ማድረግ ፈልጓል። ይሄ ነው ያስቀጣው። በይፋዊ ቃለ መጠየቅ ወቅት አመልካቹ ስለዚህ ጉዳይ ሲጠየቁ ከሰራተኞቹ ጋር ለመገናኘት የፈለጉት የዳይሬክተሮቹ እኔ እንደ ሰው ማን እንደሆንኩ እንዲያውቁና መረጃ እንዲኖራቸው ለማድረግ ነው የሚል ምላሽ ሰጥተዋል።